ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ እንደተለመደው በሌላ ቪዲዮ ተመልሰናል። የዛሬ ቪዲዮአችን የሚሆነው ምንድነው ማለት ነው? ዛሬ ማሳያችሁ 5 ለተማሪዎች የሚመቹ ምርጥ አፖችን ዛሬ ነግራችኋለሁ ማለት ነው። አብራችሁ ሁኑ። እስከ መጨረሻው ከተከታተላችሁን አንድ አሪፍ ምን አለን ማለት ነው ሰርፕራይዝ አለን ለእናንተ ለተመልካቾቻችን። አብራችሁ ሁሉ 1 2 ቡም። እንግዲህ የመጀመሪያው ማይክሮሶፍት ዋንኖት ነው እና እንግዲህ የተለያዩ እንትኖችን ለመጻፍ ኤዲት ለማድረግ ይጠቅማል። ኦብቪየስሊ ኖት ለመጻፍ ይጠቅማል። ታብ ምናምን ካላችሁ ደግሞ ታባችሁን በመጠቀም ታቡ ላይ መጻፍ ትችላላችሁ ማለት ነው። ከዛ ደግሞ ታቡ እዚህ ጋር ብታዩት ከሆነ በቻፕተር መከፋፈል ይቻላል። በቻፕተር ብቻ ሳይሆን በከፋፍሉ ሜን አይዲያዎች ላይ ከለር ማድረግ ይቻላል። ሌላ ደግሞ እዚህ ብቻ ላይ አይደለም ቢረዳችሁ። አሁን ለምሳሌ ስለ ትምህርታችሁ ስለ ቢዝነሳችሁ ለያይታችሁ መጻፍ ከፈለጋችሁ ለያይታችሁ መጻፍ ትችላላችሁ ማለት ነው። ይሄ እንግዲህ አንድ ጥቅሙ ነው ማለት ነው። እና እንግዲህ ሌላኛው ደግሞ የሚሆነው ገምት ውስጥ በጣም ደስ የሚለኝና የተመቸኝ ፊውቸር ነው ሌላኛው ማለት ነው። አውዲዮ መቅዳት ይቻላል ስላችሁ በቃ የሆኑ ነገሮች አውዲዮ ቀታችሁ ቁጭ ማለት ትችላላችሁ። ኖት መጻፍ በማትችሉበት ሰዓት አውዲዮ ቀታችሁ ራሳችሁ ከአውዲዮ እየሰማችሁ መማረክ ትችላላችሁ፣ መቀጠል ትችላላችሁ ማለት ነው። ሌላ ደግሞ በጣም ያስገረመኝ ነገር ሞመንቱም በመባል የሚጠራው ነው ምነግራችሁ። እንግዲህ እሱ በጣም ደስ የሚለው ውስጥ አንዱ የቀን ፎከሳችሁን ይጠይቃችኋል። what is your main focus for today ይላችኋል ማለት ነው። እሱን ደግሞ ትሰጡታላችሁ። አሁን ለምሳሌ እኔ ባዮሎጂ ሪሰርች ፔፐር ነው ያልኩት። ከዛ ከጎን እንደምታዩት ቱዴይ ቱዱ ሊስቴን አውጥቻለሁ። ቱዱ ሊስትም እዛ ላይ ማውጣት ትችላላችሁ ማለት ነው። ሌላ ደግሞ ከስር ሞቲቬት የሚያደርጉ ቃላት አሉ። እዛ ላይ እየፈጠንኩባችሁ ነው። ሊንኩን ካያችሁ ሊንክ በመጻፍ አፕ መክፈት ትችላላችሁ ማለት ነው። አሁን ለምሳሌ እኔ ምን ብዬ ብጽፍ አሁን ለምሳሌ ይሄ ዩቲዩብ ብዬ ብጽፍ እዛ ጋር ዩቲዩብ ብሎ ይከፍታል ማለት ነው። እንግዲህ እዚህ ጋር እንዴት እንደሚሰራ እዩት። እንግዲህ እንዳያችሁት ነው ማለት ነው። እንግዲህ የተለያዩ እንትኖች አሉት። ሶስተኛው ኤክስ ማይንድ ነው ማለት ነው። ኤክስ ማይንድ ማለት በቃ በአጭሩ ስነግራችሁ ይሄን ያህል እንትን አይደለም። እዚህ ጋር ደግሞ በቀጣይ ቪዲዮ ይሰራላችኋል። ከታቦች ውስጥ ለመጠቀም በጣም ደስ ይላል እና እሱን በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። በዲዛይን ምናምን በቃ በከለራት ምናምን ለመስራትና አትራክት እንዲያረጋችሁ መፈልጉ ከሆነ ለማጥራት አትራክት የሚያረጋችሁ ነገር መፈልጉ ከሆነ ይሄ አፕ ለእናንተ ነው ማለት ነው። እንግዲህ ይሄን አፕ ሪኮመንድ ማድረገው አትራክት እንደዚህ የማንበብ ፍላጎት ከሌላችሁ የማንበብ ፍላጎታችሁን በጣም ነው የሚጨምረው ማለት ነው። ብዙ ጊዜ ብዙ ሰው ኖት ሲይዝ ካያችሁ በቅርጻ ቅርጽ እንደዛ ምናምን ያደረገ ኖት ሲይዝ እኔ እንጃ እንደዛ ነው የምትይዙ። አራተኛው ደግሞ ታስክሄድ ነው። ታስክሄድ በመባል የሚታወቀው እንግዲህ በቃ የሆነ እሱን ብትጠቀሙት ሁሉንም እንደተጠቀማችሁት ነው ማስበው። አምስቱንም አፕ my favorite ነው። አራተኛው my favorite ነው እና ዴይሊ ቱ ዱ ሊስት እዛ ላይ ታወጣላችሁ። አንድ ገና ብዙ የምቆርጡት ነገር አላችሁ። ፕሮጀክት ኦርጋናይዝ ለማድረግ ይረዳችኋል። 2 ሶስተኛ ላይ ምነግራችሁ ደግሞ ማለት ነው ምን ለማድረግ እንደሚረዳችሁ ታውቃላችሁ? ስራ የምትሰሩት ስራ በስንት ቀን እንዲያልቅ እንደምፈልጉ ትጽፉና በዛ ቀን ካላለቀ እሱ በቃ ያስታውሳችኋል፣ ይነግራችኋል ምናምን ብቻ እንዳረሱ ዌክ አፕ አላርም በሉት። እና የመጨረሻውና ሁሉም ሰው ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ጓደኛችሁን ኢንቫይት አድርጋችሁ አንድ ላይ መስራት ምን ትላላችሁ ማለት ነው? አንድ ላይ መስራት ትችላላችሁ። በጣም ደስ የሚልና
የሚገርም እንትን ያለው ማለት ነው። በጣም ደስ የሚለኝ ወደ አምስተኛው እንለፍ። ሰብስክራይብ አድርጓ። ሰብስክራይብ ወደ አምስተኛው ገብተናል። ዊንታብ እንግዲህ በመባል የሚታወቀው ወደ አምስተኛው ገብተናል። በጣም ነው ደስ የሚለኝ። በቃ እሱን ካየው ጀምሮ በቃ አይ ላቭ ዛት ከታስኬት ጋር በጣም ይመሳሰላሉ። እንግዲህ ሪሰርች ለመስራት ያገለግላል። በስርዓት ነው ያገለግለው ሪሰርች ለመስራት። እሱ ብቻ እንዳይገርማችሁ ምን ለመስራት ያገለግላል መሰላችሁ? ሪሰርች ለመስራት ያገለግላል። አሳይመንት ራሱ ላይ መጻፍ ትችላላችሁ። ራሱ ላይ በቃ ኖት ለመውሰድ ትችላላችሁ። እንግዲህ እና ይሄም ግሩፕ ወርክ ካላችሁ በቃ ግሩፓችሁን አባላታችሁን እዛ ላይ በማምጣት አንድ ላይ መስራት ትችላላችሁ ማለት ነው። እንግዲህ እነዚህ ናቸው ማለት ነው። አንድ ልጨምርላችሁ፣ ራሱ የሆነ ቻሌንጅ ልስጣችሁ። ጉግል ድራይቭ የጉግል ድራይቭን 5 ጥቅም ለጠቀሰልኝ ሰው ከዛ ስልክ ቁጥሩን እዛ ላይ ለጻፈልኝ ሰው የ20 ብር ካርድ ልክለታለሁ። ይሄ እንግዲህ ለእናንተ ጊቭአዌይ ነው ማለት ነው። ሰርፕራይዙ ይሄ አይደለም። አይገርምም? እኔ ለእናንተ ብዬ ብዙ ሰርፕራይዝ ነው ያዘጋጀሁት። ሰርፕራይዙ ይሄ አይደለም። ሰርፕራይዙ አሁን የነገርኳችሁ 5ቱን ከፈለጋችሁ ጉግል ድራይቭን ማድረግላችኋለሁ። 6ቱንም ምን አደርጋለሁ? ሊንካቸውን አስቀምጥላችኋለሁ። አመሰግናለሁ። አብራችሁን ሁኑ ማለት ነው።